እኔን የሚጠብቀኝ እየጠበቀኝ ነው ወይስ እያደረ ነው? እኔ ቤት ምንም ማድረግ አልችልም። ሪሳ አሁን አንተ ነህ እኔን የምትጠብቀኝ። ጠብቀኝ ሞታል። ባይሆን አንተን ፈጣሪ ጠብቀኝ። ምን አባት ትሰራለህ እኔ ቤት? ወይኔ ወይኔ ሀይሚ ግፋ አትፈርም? ግፋ አንቺ ልጅ ተይው እንጂ ምን አለ ልጅ አልጋ ምን ሳይጠይቅሽ እንዲህ መሬት ላይ የተንከባለለ በውሃ ታጥባለሽ። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንደምኖራችሁ እንደምንቆያችሁ ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ላይክ ማድረግ እንዳይረሳ እያልኩ ብቅ ብዬላችኋለሁ። ጋሸ ብሩክና ወይዘሪት ሀይሚ ይዤላችሁ መጣሁ እላችኋለሁ። የዛሬው በጣም ነው የሚከብደው፣ በጣም ነው የሚከብደው። እግዚአብሔርም ግን የብሩክ ትዕግስት በጣም ነው የገረመኝ። እውነት አንዳንድ ወንድ ቢሆን ማለት ነው ይዞ በጥፊ ነው የሚያጮልለው። አሁን እውነቴን ነው የምላቸውና እሱ እንግዲህ ጅል ጻል ልጅ ነሽ፣ ጤነኛ ነሽ፣ እንደዚህ ነሽ ብቻ ነው የምለውና ሀይሚ ግን እንዴት መጣለት? በኢየሱስ ክርስቶስ ደፋር ናት እሷ ራሱ። እናንተ ሬመዲያናል እኔ ደፍሬ ወንድ ልጅ ላይ እንደዚህ የሆነ ነገር ለማድረግ እጅም እንኳን አያዘኝም እንኳን ውስጤታውና ማለት ነው። እና ሀይሚ እውነቴን ነው የምልሽ፣ ተይ እንጂ ተይ፣ ግፍ ይሆንብሻል። ምን አለ ብተኛ ምን ችግር አለ? ተከራይ ቤት ስገባ እኔ ብቻ ነኝ ብዬ ነው ተከራየሁት አለች። እሱ ደግሞ ሴት ልጅ ደግሞ ምን አለ ከአንድ ሰው ጋር አንድ ቤት ውስጥ ብታደር ምን ችግር አለ? እና እሱ ደግሞ ማታቆ ወንድ አይደለም። ነገ አብሮ የሚኖሩ ሰዎች ናቸው። 4 ልጆች ያቀዱ ሰዎች ናቸው። ምን ሲፈጠር ነው አሁን ከቤቴ ካልወጣ ምን ችግር አለ? አብሮ እየበሉ አብሮ እየጠጡ ማለት ነው። እና ተጣልተናል ትላለች ደግሞ ገረመኝ ይሄ ነው። እና ተጣልተናል እያለች ማለት ነው። እሱ መጨረሻ ላይ ሮጠ ወደ መኝታ ሲገባ ቡቡዬ የት ነው ቡቡዬ የት ነው ቡቡ ስትል ስትሮጥ ማለት ነው። በጣም ነው ገረመችኝ እግዚአብሔርን። እና ሀይሚዬ እኔ ውድ ተይው እልሻለሁ፣ ተይው ይጠብቅሽ፣ ችግር የለም። አሁን ለምሳሌ እንደዚህ ቤቱን ለቆ አልጋውን ለቆ ምኑን ለቆ አንቺ ቤት መጥቶ እንደዚህ መሬት ላይ እየተኛ እንደዚህ ጊፍ ትሰራለሽ? ኧረ ሀይሚ ጊፍ ነው እውነት። ምን ችግር አለ? እሷ ምተኛ መኝታ ቤት፣ እሱ ደግሞ ምተኛ እዚህ ሳሎን መሬት ላይ የተንከባለለ ትራስ እንኳን የለም። እንዳያቸው ትራስ እንኳን የለም። ተኝቶም እንትን አንጥፎ እየተኛሉ እንደምታው ምንጣፍ ነገር ነው። እና ሀይሚዬ እንደዚህ በታደርግ የተሻለ ነው፣ ለአንቺም ጥሩ አይደለም እልሻለሁ። ደግሞ ማለት ነው እግዚአብሔር እኔ ቢሆን ብዬ ነው የምጮው፣ ብሩኬ ደግሞ አልጮም፣ ድምፁ እንኳን የለም። እና ደንግጧል። ግን እናንተ እንዴት እንደዚ እንትን እንደሆነ በኢየሱስ ይላል አንዳንድ ሰው ቢሆን ማለት ነው። እና እሱ ደግሞ አልጮም፣ ወንድ ነው። ግን በነገራችን ላይ ብሩኬ እውነት በጣም ወንድ ነው። እና እግዚአብሔር ይመስገን ያ ሁሉ ጥላቻ ያ ሁሉ ነገሮች አልፎ ወደ ሰላም ተመልሶ በዚህ በፍቅር መምጣታችሁ ራሱ ትልቅ ነገር ነው። እሱም ደግሞ ነገሮችን አቁሞ ወይም ደግሞ ዞር አድርጎ እንደዚህ በንጹህ ልብ እሷ ጋር መሆኑ ራሱ ትልቅ ነገር ነው፣ በእውነት ስነግራችሁ ማለት ነው። እና ሰው ልጅ ይሳሳታል። ከስህተታችሁ ተምሮ እንዲህ ሰላም ፈጥሮ ሲመጡ በጣም ነው ደስ የሚለኝ እኔ እውነቱ ስነግራችሁ ውድ ቤተሰቦች። እና ሀይሚዬ ደግሞ አንቺ ተረጋጊ፣ ነገሮችን ቆም ብለሽ አስቢ። ማለት አሁን ለምሳሌ ኢትዮጵያ ውስጥ በጣም ከባድ ነው። ከ2 ሰዓት በኋላ ከ3 ሰዓት በኋላ ከቤቱን ከመውጣት በጣም የሚከብድበት ሰዓት ላይ ስለሆን ምንድነው ያለበት ነገሮችን ቆም ብላ አሁን መውጣት ይቻላል ወይ መሄድ ይችላል ወይ? እንደዛ ካደረግኩ በኋላ ብርድ ብመታስ እንዴ
በዚህ በእርጥብ ልብስ የሮጠ ሲወጣ አሁን ተናዶ፣ እሱ ደግሞ ጀግና ነው አልወጣም። የእውነቴን ነው የምላችሁ በጣም ጀግና ነው ማለት ለምሳሌ ቆርጦ አቅዶ አስቦበት አይደል እዚህ የመጣ። ከዛ በኋላ እሷ የፈለገችው ምንድን ነው? እሱ ተናዶ ይዞ እየሮጠ እንዲወጣ ነው የፈለገችው። እሱ ደግሞ በጭራሽ እንኳን መናደድ ብናደድ እንኳን አልወጣም። እንደዛ በስብሶ ውሃ እየጨመቀ ቁጭ አላለም፣ ሶፋ ላይ መጣ። በጣም ነው የሚያሳዝነው እግዚአብሔርን። እና እንግዲህ እሱ ለእሱ አስቦ ነው፣ እሷ ደግሞ እኔ ለራሴ አላስብ የሚለው ነገር ነው ሀይሚዬ ጋ ያለው ነው። በእርግጥ ምን እንደሚፈጠር አይታወቅም። ሲቀጥል ደግሞ እሷ ለምሳሌ ቤቱ በሯን ቆልፋ መኝታ ቤት ቆልፋ ነው የምታድረው አይደል እንደ ቤተሰቦች። ስለዚህ ደፍሮ እንደዚህ ሰው እዛ እሷ ጋር የሚሄደው ሰው አለ ብዬ አላስብም። እና እሱም ደግሞ ፈልጎ ወይም ደግሞ ራሱ አቅዶ አስበውበት ሄጄ አድራለሁ አንቺ ጋር አንቺን ይጠብቃሉ ማለቱ ራሱ ትልቅ ነገር ነው። አስቦበት ስለሄደ ማለት ነው። እና እሷ ደግሞ እሺ እንደዛ ከሆነ ብላ ለጥ ብላ ብተኛ ምን ችግር አለ የሚለው ነገር ጥያቄ ሆነብኝ። እናንተ እኔ ብቻ ነው እናንተም እንደዛ ነው ደግሞ ማለት ነው። ውሃ ለማድፋት ስትሞክረው ስትጨፍረው ነበር እንዳያችሁ ከሆነ እግዚአብሔርን እየጨፈረች ነበርና መልካም ምኞትም ገልጻለች ለብሩኬ ማለት ነው። እንግዲህ ብሩኬ 300,000 ገብተዋል። 300,000 ማለት በጣም ብዙ ፈተና ያሳለፉበት፣ በጣም ብዙ የተሰደቡበት፣ በጣም ብዙ የተንቋሸሹበት፣ በጣም ብዙ የለፉ የጣሩበት ነውና ኮንግራ ብያለሁ በዚህ አጋጣሚ ጋሽ ብሩኬ እና እውነት ጀግና ሰው ነው። ማንም ሰው እንደዚህ ጥሮ ለፍቶ የምኖር ሰው የለም። በነገራችን ላይ እውነቴን ነው የምላችሁ። ምን አባቱ እሳደባለሁ እንደዚህ የተሳደብኩ ለምን እንዲህ የተሳደብኩ ለምን ይሰራሉ ብሎ ንድድ ብሎ ምተው ስንቱ አሉና እዚህ ጋር እንግዲህ በትራስ እየመታት ነው። በጫማ ይመታታል፣ በጃንጥላ ይመታታል። ወይ 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 እሷ ደግሞ ትጨፍራለች እዚህ ጋር ማለት ነው። ካሜራ እንደደቀነችው አልተናገረችም። ካሜራ ደቅና እሷ ደስ ብሏታል፣ እየተንጫጨች ነው። እና ደግሞ ትፈራለች ደግሞ እንደዛ አድርጋ ሱት ራሱ ሲወስድ ማለት ነው። አውቆ እኮ ነው እሷ ላይ ጥልም ብታው መሬት ላይ ነው የሚጥለው። አይ ብሩኬ ልብስ በጣም ነው የሚገርመው። እና እሷ ደግሞ ወደ እሷ አትመልስም፣ ወደ እንትኑ ነው የምትሰብስበው ከመሬት ማለት ነው። ወደ ምንድን ነው? ኧረ ብሩኬ ኧረ ትሰበራለች በእናት በጃንጥላ ሊመቷት ነው በእናታቸው። ኧረ በስመ አብ አንተ እንዳትወርውረው፣ ኧረ በፈጣሪ እንዳትወርውረው። እና በጣም ነው የሚያስፈራ፣ በጣም ነው የሚያስጠላ። ግን በጣም ትዕግስተኛ ነው። እዛ ራሱ ከእንቅልፍ ተነስቶ እንዲህ ሲኮን በጥፊ ሚላት መስሎኝ ነበረ። እና ብርቱ ሰው ነው፣ ትዕግስተኛ ሰው ነው፣ ጠንካራ ሰው ነው። እግዚአብሔርን ውሸቱ እኮ ነው እንዴት እንደሚያደርገው እግዚአብሔር ሶፋ ላይ ያልወረወረ እና ወይኔ ወይኔ ሊመታት ነው። አይመታም አይመታም፣ ውሸቱን ነው ያካቸው፣ ውሸቱን ነው ውሸቱን ነው መሆን አለበት ደግሞ ማለት ነው። እና ቤቴ መተህ ልትመታ ነው፣ ልትመታኝ ነው፣ እንደዚህ ልታደርገኝ ነው ትላለች። እሷ ደግሞ ደረቷን ፍት አድርጋ ማለት ነው። የምሬን ነው ብላችሁ በጣም ነው የምታስቀውና ሰው ልጅ እንደዚህ አብረው ተደስተው አብረው ሲጨነቁም አብረው ሲሰሩ ነገሮችን በትዕግስት በፍቅር ማሳለፍ ግዴታ ነው። እና እሷ እንግዲህ ትለፈልፋለች፣ እሱ ደግሞ ዝም በይ ይላታል። ምክንያቱም እሷ ካሜራ ደቅናለች፣ ወይኔ ወረወረባት እግሯን ሳይመታ አይቀርም። አይረበስማ ሀይሚ ይቅርብሽ፣ ማርያምን ምን አለ ቢቀርብሽ፣ በእናትሽ ይተኛ እስቲ እንቅልፍ በጣም መልካም እንቅልፍ ላይ ነበረ።
ኧረ ጉድ ጫማውን ጨምረላት፣ ጫማውን ጨምረክ ደግሞ ትፈራለች። የሚገርማቸው ነገር ማለት ነው እሷ ካሜራ ደቅና ትለፈልፋለች፣ እሱ ደግሞ ዝም ካላልሽ ይላታል። እቃውን ጨረሱ። ጎረቤት ተብዬው የት ሄዱ ነው? በእናታችሁ አይተኙም እንዴ? አረ በዚህ በመጠረጋ እንዳይመጣ ይሁት ወገብ ሁሉ እንደዚህ ውሃ በውሃ ሆኖ ልጅ ነው እኮ በነገራችን ልብሩ እግዚአብሔርን እጭ ምን ያጨቃጨቀኝ ከሷ ጋር ብለው የሮጣ የምወጣ ነው መሰለኝ እኔ መጨረሻ ላይ ማለት ነው። እና እሱ ደግሞ ብልጥ ነው፣ ወደ ውጭ አልወጣም። ምን አደረገ? ቀጥ ለጥ ብሎ መኝታ ቤት ገብቶ በሩን ቅልፍ አደረገ። ደግ አደረገ። እዛ ገብቶ ቁምጣ አለሁ ከሱ ጋር እኩል የሚገዙ ቁምጣዎች ልብስ አድርጋ ተኛ። አባቴ ምን ይደረግ፣ እንደዛ ይሻላል። እውነቴን ነው። እንደዛ ካልሆነ ከባድ ነው። አሁን እንግዲህ ቡቡዬ የት ነው የምትሄደው? የት ነው የምትሄደው እያለች እንዴት እንደምትሮጥ ቆለፈበት በሩን። መኝታ ቤት ገብቶ በሩን ቁልፍ። ከሳራ መዘነች ማለት ነው በገዛ እጅ። በገዛ እጅ እንዲህ መሆን ግን ቀላል ነው እናንተ? እኔ ቀላል አይመስለኝም። እውነቴን ነው የምላችሁና እጃ ዞሮ ዞሮ ሀይሚዬ አይዞሽ ብዬሻለሁ። ቻል አድርጊው። ሀይሚዬ ከሳራ መዘነች አይዞሽ። እሱ ለሽ በልዘጋ አንቺ እጅግ የተንከራተሽ ማደርሽ ነው። እሱን ለማሰቃየት የጣረች ራሷ ተሰቃየች። ወይኔ ወይኔ፣ አይዞሽ በጣም ታላችሁ እና ሀይሚዬ እንደዚህ ባታደርጊ ጥሩ ነው ትላለሽ። እናንተስ አሁን ለምሳሌ ምን አለሽ? ትልቅ ቤት ውስጥ ሁለት ሆኖ መኖር ቢጀምሩ እኮ የተሻለ ነው። ለሱም ማለት እንደ ቤተሰብ ውስጥ ተናገሩ። አናድዳለሁ ብዬ አይ ሀይሚዬ እንኳን ከቤት ሊወጣ ጭራሽ በመኝታ ቤት ገብቶ ተደላደለ። ችግር የለውም። ሌላ ተንኮል አስባለሁ።